ሰላም ውድ የቻናል ቤተሰቦች እንደምን ቆያችሁ? እንግዲህ ለዛሬ ደግሞ ይዤላችሁ የመጣሁኝ የቶንሲል በሽታ ምንድነው? የቶንሲል በሽታ ምልክቶችስ ምን ናቸው? የቶንሲል በሽታ የሚያመጡ ምክንያቶችስ ምንድናቸውና የቶንሲል በሽታንስ በምን ማከም ይቻላል የሚለውን የምናይ ይሆናል። ቪዲዮውን እስከመጨረሻው እንድትከታተሉት በአክብሮት እጋብዛለሁኝ። የሰውነታችን የመከላከያ ዘዴ አካል ነው። ቶንሲል በጉሮሯችን የኋላ ክፍል ላይ የሚገኝ ሁለት ቲሹዎች ናቸው። እንደ ማጣሪያ ይሰራሉ። ወደ አየር መንገዳችን ገብተው ኢንፌክሽን ሊያስከትሉ የሚችሉ ረቂቅ ተዋሲያን ይይዛሉ። ቶንሲሎች ኢንፌክሽንን ለመዋጋት ጸረ እንግዳ አካላትን ይፈጥራሉ። የቶንሲል በሽታ ምንድነው? የቶንሲል በሽታ የቶንሲል ኢንፌክሽን ሲሆን እነዚህም በጉሮሮ ጀርባ ውስጥ ባሉት ሁለት የቲሹ ስብስቦች ናቸው። ቶንሲል እንደ ማጣሪያ ሆኖ ይሰራል። ይህም ጀርሞች ወደ መተንፈሻ ቱቦ ውስጥ ገብተው ኢንፌክሽን ሊያስከትሉ ይችላሉ። በተጨማሪም ኢንፌክሽንን ለመዋጋት የሚረዱ ጸረ እንግዳ አካላት ያመነጫሉ። ይሁን እንጂ ባክቴሪያዎች ወይም ቫይረሶች አንዳንድ ጊዜ ሊያሸንፏቸው ይችላሉ። በዚህም ምክንያት እንግዲህ ቶንሲል ሊያብጥ ይችላል ማለት ነው። የቶንሲል በሽታ አይነቶች። የቶንሲል በሽታ በብዛት በልጆች ላይ የሚከሰት ሲሆን አልፎ አልፎም ሊከሰት ወይም በጣም በአጭር ጊዜ ውስጥ ተመልሶ ሊመጣ ይችላል። በዋናነት 3 የቶንሲል በሽታ አይነቶች አሉ። አጣዳፊ የቶንሲል በሽታ ምልክቶቹ ከ3 እስከ 4 ቀናት በላይ አይቆዩም። ተደጋጋሚ የቶንሲል በሽታ አንድ ሰው በአመት ውስጥ ብዙ ጊዜ የቶንሲል በሽታ ሲያዝ። ስር የሰደደ የቶንሲል በሽታ አንድ ሰው ለረጅም ጊዜ የቶንሲል ኢንፌክሽን ሲያዝ ማለት ነው። እንግዲህ ሌላው የቶንሲል በሽታ መንስኤው ምንድነው? የቫይረስ መንስኤዎች የሚባሉት እንደና አዲኖ ቫይረስ፣ የኢንፍሉዌንዛ ቫይረሶች፣ የፓራኢንፍሉዌንዛ ቫይረሶች፣ ኢንተሮ ቫይረሶች፣ ኤፕስተን ባረር ቫይረስ፣ ሀርፐስ ሲምፕሌክስ ቫይረስ፣ ሳይቶሜጋሊ ቫይረስ፣ የኩፍኝ ቫይረስ ወይም ሚዝል ቫይረስ። እነዚህ እንግዲህ በቫይረስ የሚያመጡ የቶንሲል በሽታን የሚያመጡ የቫይረስ አይነት ናቸው ማለት ነው። ሌላው እንግዲህ የባክቴሪያ መንስኤዎች ወይም ባክቴሪያል ኪውዝ የሚባሉት ቤታ ሄሞላይቲክ ስትሪፕቶኮከስ በጣም የተለመደው የባክቴሪያ መንስኤ ነው። እንግዲህ የቶንሲል በሽታን ምን ምልክቶች ሊያመለክቱ ይችላሉ? ብዙውን ጊዜ የቶንሲል በሽታ አንድ ሰው የጉሮሮ ህመም ሲሰማው ይታያል። ከዚህም በተጨማሪ የቶንሲል በሽታን የሚያመለክቱ እና እንደ ሌሎች በሽታዎች በተደጋጋሚ የሚታወቁ በርካታ ምልክቶች አሉ። በቶንሲል ወይም በሌላ ነገር የተከሰቱ ምልክቶች እና እንዴት እንደሚታወቁ እንግዲህ ከዚህ በታች የምናስቀምጥ ይሆናል። የተለመዱ ምልክቶች በጉንፋን የተዘጋ ጉሮሮ መኖር፣ ልክ እንደ የጉሮሮ መቁሰል፣ ከተለመደው የጉሮሮ መቁሰል የበለጠ ከባድ ነው። ይህ በሚሆንበት ሰዓት የአንቲባዮቲክ ሕክምና ያስፈልገዋል ማለት ነው። ሌላው ለማዋጥ አስቸጋሪነት፣ በቶንሲል እብጠት ምክንያት ደካማ ትንፋሽ፣ አንዳንድ ጊዜ በቶንሲል ህመም ምክንያት ያተነፋፈስ ስርዓታችን ይቀየራል ማለት ነው። የጆሮ ህመም እና ከአንገት በላይ ህመም። ተጨማሪ ሌላ ምልክቶች የሚባሉት ብርድ ማለት፣ ትኩሳት፣ ራስ ምታት፣ የሆድ ህመምና ሌሎች ምልክቶች እንግዲህ በቶንሲል ምክንያት ሊመጡ ይችላሉ ማለት ነው። በአዋቂዎች ውስጥ የቶንሲል በሽታ ምልክቶች የጉሮሮ ህመም፣ ትኩሳት፣ የቶንሲል መቅላት ወይም ነጭ መሆን፣ ቢጫ ሽፋን መኖር፣ ራስ ምታት፣ የምግብ ፍላጎት ማጣት፣ የጆሮ ህመም፣ ማጥ መቸገር እና የተለያዩ በቶንሲል ዙሪያ እብጠት መኖር፣ እነዚህ በአዋቂዎች ላይ በብዛት የሚከሰቱ ናቸው። በልጆች ላይ የቶንሲል በሽታ ምልክቶች የሆድ ህመም፣ ማስታወክ፣ ለመብላት ወይም ለመዋጥ መቸገር። እነዚህ እንግዲህ ብዙ ጊዜ በልጆችና ህፃናት ላይ ይታያሉ ማለት ነው። እንግዲህ የቶንሲል በሽታ ምርመራ እንዴት ይከናወናል የሚባለው ብዙ ጊዜ ከሚነግሯቸው ወይም ከሂስትሪ በመነሳትና በኤግዛሚኔሽን በማየት በኦብዘርቬሽን በሽታውን በቶሎ መለየት ይቻላል ማለት ነው። ስለዚህ
የቶንሲል በሽታ ህክምና ምንድነው የሚለውን በምናይበት ሰዓት እንግዲህ ብዙ ጊዜ የቶንሲል በሽታ ህክምናዎች መንስኤዎች ቅድም እንዳስቀመጥ ነው በቫይረስ እና በባክቴሪያ ብለን ከፍለናቸዋል። በቫይረስ የሚመጡት ከሆነ ብዙ ጊዜ አንቲባዮቲክ መስጠት ያን ያህል አስፈላጊ አይደለም፣ ምክንያቱም ቫይረሶችን በአንቲባዮቲክ ማዳን ስለማይቻል። ስለዚህ ይሄ ሰፖርቲቭ ትሪትመንት ወይም የድጋፍ እንክብካቤ የሚባል ሌሎችን ምልክቶችን ነው ማከም ያለብን ማለት ነው። ሙቀት ካለ ሙቀቱን እንዲቀንስ ማድረግ፣ ራስ ምታት ካለ እሱንም አንቲፔን መስጠት፣ እነዚህ ሰፖርቲቭ ትሪትመንት ናቸው ማለት ነው። በባክቴሪያ ምክንያት የመጣ የቶንሲል ህመም ከሆነ ግን አንቲባዮቲክ የግድ ያስፈልገናል ማለት ነው። አንቲባዮቲክ አወሳሰዱ ደግሞ እስከ 10 ቀን ሊወሰድ ይችላል ማለት ነው። እንግዲህ የቶንሲል በሽታን በተመለከተ ይህን ይመስላል። ሌሎች ተጨማሪ መረጃዎች እንዲደርሳቸው ቻናሉን ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ለሌሎች እንዲደርስ ማህበራዊ ኃላፊነታችሁን እንድትወጡ ስል በትህትና ጠይቃለሁኝ። አመሰግናለሁ።